አምላኬ ሆይ አሁን ኢትዮጵያ ገብቻለሁና እባክህን እርዳኝ ጌታዬ። ከስደት ኢትዮጵያ ገባሁኝ፣ አዲስ አበባ ደረስኩኝ። ማን ይሁን የምረዳኝ? ማንም አላውቅም ጌታዬ። አላህ ሆይ ከጎኔ ሁንልኝ። በቤቴ መሆን አይሞላ ይሄ ሲሄድ ያ ይመጣል ጊዜ ሽሮ ቃል ያነባል። አልመቻለው ጎኔ አልመቻለው ጎኔ አልመቻለው ጎኔ አልመቻለው ጎኔ ወንድሜ ሰላም ነው? እንዴት ነህ? ምን ሆነ ነው? ከደቡብ አፍሪካ ነበር ኢትዮጵያ የገባሁት። ማንም ሰው ስለማላውቅ ብቻ መሄጃውን አጥቼ እዚህ ተቀምጫለሁ እና ብቻ ግራ ገብቶኛል ወንድሜ። እኔም እኮ መኪና ውስጥ ሆኜ እንደተቸገርኩ ስላየሁ ነው ወደ አንተ የመጣሁት። እኔም ጠዋት ነበር እዚህ የደረስኩት። እዛ ደግሞ በጣም ነው የቆየሁት። ብቻ መሄጃ አጥቼ እዚህ ተቀምጫለሁ። እንዳጋጣሚ እኔም የሆነ ሰው ከውጭ ይመጣ ነበር። 2 ሰዓት ዲሌይ ሆኖብናል። እኛ ጀጎል በጎ አድራጎት እንባላለን። ያው የበጎ አድራጎት ስራ ነው የምንሰራው አረብ ሀገር ያሉና ደቡብ አፍሪካ ላሉ ወንድሜ እንዴት እርግጠኛ ልሆን እችላለሁ? አይዞ ሀሳብ አትግባ። እኛ ላንተ ብቻ ሳይሆን ለሁሉም ወገኖቻችን የምናደርገው ድጋፍ ነው። ደግሞ ከዚህ ቅርብ ብዙ ሩቅ አይደለም፣ የ3 ደቂቃ መንገድ ነው የምንሄደው። ግዴለም እመኔ፣ እንዳንተ አይነት የተቸገሩ ወንድሞችና እህቶችን ከችግራቸው ለማውጣት ቀን ከሌሊት የሚሰራ ድርጅት ነው። ስለዚህ አሁን ተነስና አብረን እኛ ጋር ወደ ማረፊያ እንሂድ። ተነስ። ይሄ ነገር እውነት ነው ግን እንዳይገጭ ተጠንቀቅ። ወንድሜ እንግዲህ ይኸውልህ ህይወት እንደዚህ ነው፣ ውጣ ውረዱ። አንዱ አንዱን እየቀደመ አንዱ እያለፈ ነው። ሁሉ ጊዜ ደግሞ መጨነቅ የለብህም። የተጨነቀው ይቅበቃል። ስለዚህ ባለህ ነገር እኛ ጋር ታርፍና ህይወት የሚስተካከልበትን መንገድ እኛ እንፈጥራለን። አታስብ። አሁን ያለኸው ሀገርህ ነው። ዞሮ መግቢያ አይደል ሀገርስ? አሁን ቢሮአችን ደርሰናል። አልመቻለው ጎኔ አልመቻለው ጎኔ አልመቻለው ጎኔ አልመቻለው ጎኔ በጣም አመሰግናለሁ። አብሽር። እንግዲህ እንደምታየው ነው ቤቱ ይሄንን ይመስላል። ያው እዚህ ነው ማረፊያ። በግል መታጠቢያ ሻወርም አለልህ። የምትፈልገውን ነገር ማድረግ ትችላለህ። አሁን ስለደከመህም ማረፍ ይኖርብሃል። ከጣጠብክ በኋላ እንግዲህ ራት ምናምን ይዘጋጅልሃል። ሰራተኛዋን ታናግራታለህ። ላንተ ብቻ አይደለም ይሄ ድርጅት እንግዲህ ለሁሉም ኢትዮጵያዊ ነው። እንደዚህ የተቸገሩ ወንድሞችም እህቶችም ካሉ ለነሱ መንገርና ማሳወቅ ትችላለህ። በቃ ከኛ ጋር አብረን እንደሆነን እንሆናለን። አይዞህ ወንድሜ በርታሽ። እንደ ቤትየው የምትፈልገውን ነገር ሁሉ እንግዲህ እዚህ ሰራተኛዋን ጠይቃትና ታሟላልሃለች። አልሐምዱሊላህ ረብል ዓለሚን።